ሆምስቴድ ሎ ምንድነው? ማንኛውም አሜሪካዊ ወደ ምዕራብ ግዛቶች ሄዶ 300 ኤከር መሬት መያዝ ይችላል የሚል ነው። ማን የሚያሸንፍ ይመስል ነበር? ሳውዘርኖቹ የሚያሸንፉ ይመስሉ ነበረ። ነገር ግን አብርሃም ሊንከን ወዲያውኑ ማስተካከያዎች ያደረገ። የመጀመሪያው ማስተካከያ ምንድነው? አፖይንትመንት ኦፍ ጀነራልስ። የአውሮፓ ኢንዱስትሪያል ፕሮዳክቶች ወደ አሜሪካ ገብተው እነሱ ያመረቱት ምርት ጋር እንዳይወዳደሩባቸው ተለቅ ያለ ታሪፍ እንዲጣል ይፈልጋሉ። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ተማሪዎች እንዴት ናችሁ? እንኳን ወደ ተማሪ ቤት የቪዲዮ ሌሰኖች መጣችሁ። ዛሬ ስለ አሜሪካን ሲቪል ዋር እናያለን። አሜሪካን ሲቪል ዋር በለምን ተከሰተ፣ እነማን ናቸው ተሳታፊዎቹ የነበሩት፣ ኤንድ ወርልድ ሂስትሪ ላይ ምን ነገሮችን እንዲከሰቱ አደረገ። ይህን ነገር ለማየት የመጀመሪያ ኮንፊውዝ ማድረግ የሌለባችሁን ሁለት ነገሮች እንለያለን። የመጀመሪያው ዘ አሜሪካን ሲቪል ዋር ኢዝ ዲፈረንት ፍሮም ዘ አሜሪካን ዋር ኦፍ ኢንዲፔንደንስ። ተማሪዎች ብዙ ጊዜ የሚያሳስቱን ነገር ቢኖር በ18ኛው ክፍለ ዘመን የተካሄደውን ከእንግሊዝ ነፃ የመውጣት ሂደት አሜሪካን ዋር ኦፍ ኢንዲፔንደንስ እና አፍተር ዘ ኢስታብሊሽመንት ኦፍ አሜሪካ ኢቨን አፍተር ዘ ኢስታብሊሽመንት ኦፍ 80 years after the establishment of America, there was disagreement on how to run the economy, how to preserve the ideals of America የሚለው ላይ ስላልተስማሙ የተካሄደ የእርስ በርስ ጦርነት ነው የአሜሪካን ሲቪል ዋር። ስለዚህ ሁለቱ የተለያዩ ኮንሴፕቶች ናቸው፣ በፍጹም ማምታታት የለባቸው። እሺ፣ ስለዚህ ከአሜሪካ ከእንግሊዝ ነፃ ወጥታ ራሷን ማስተዳደር ከጀመረች በኋላ there were underlying issues that ባተር ዘ ኔሽን፣ ሀገሪቷን በቃ የጎን ውጋት ሆኖ ይዘዋት የነበሩ ያላስማሟት ጉዳዮች ነበሩ። ዋነኛው ጉዳይ ምንድነው? ስሌቨሪ። ስለዚህ ስሌቨሪ ዋዝ ዘ አንደርግራውንድ ኮዝ ኦፍ ዘ ሲቪል ዋር። አሁን ጦርነቱን እነማን አካሄዱት? እንዴትስ ስሌቨሪ ዋና ምክንያት ይሆናል? ሎክ ዘ ኖርዘርን ስቴትስ ዌር 23 states, the southern states were 11 states. All of the southern states were called slave states. እዚህ አካባቢ ያሉ ስቴቶች በራሳቸው በስቴት ህጋቸው፣ በፌደራል ህግ አይደለም፣ በስቴት ህጋቸው መሰረት ባሪያን የመያዝ የመሸጥ የመለወጥ የማስተዳደር መብት ይሰጣቸዋል፣ የየራሳቸው የስቴት ህግ። በኖርዝ ያሉት ስቴቶች ባርነትን አቦሊሽ አድርገዋል። የፌደራል እንትኑም ይሄንን አይፈቅድም ህገ መንግስቱም። ግን ስቴት ኮንስቲቱሽኖቹ ስለሚፈቅዱ እዚህ ጋር ስሌቭ ስቴት፣ እዚህ ጋር ያሉት ፍሪ ስቴት እንላቸዋለን። እሺ፣ ከዛ ስሌቨሪ ግን ብቻውን ጦርነቱን አላስነሳም። ከስር ያለው ዋናው ባክግራውንድ እሱ ቢሆንም በሁለቱ ስቴቶች መካከል፣ በሁለቱ ግሩፕ ኦፍ ስቴትስ መካከል የተለያየ ልዩነት ነው። የመጀመሪያው እዚህ ጋር ኢንዱስትሪ እና ንግድ ላይ የተመሰረተ ካፒታሊስት ኢኮኖሚ ተመስርቷል። እዚህ ጋር ግን በፕላንቴሽን ላይ የተመሰረተ ፕላንቴሽን ኤክስፖርት በማድረግ ምን ማለት ነው? ፕላንቴሽን ከተን አንድ ቶባኮ በማምረትና እሱን ኤክስፖርት ላይ በማድረግ ላይ የተመሰረተ የእርሻ ኢኮኖሚ ነው ያለው። እዚህ ጋር ካፒታሊስት፣ እዚህ ጋር የእርሻ ኢኮኖሚ። ሌላኛው እነዚህ ካፒታሊስቶች ምርታቸውን ለማምረት የሚጠቀሙት ዌጅ ሌበር ማለት ነው። ሰራተኞች አሉ፣ they are paid according to ዜር ወርክ አወር ወይም በሰሩ ስራ መጠን። እዚህ ጋር ግን ፍሪ ሌበር በስሌቮች የሚሰራ ምንም አይነት ክፍያ የማይፈጸምበት ከምግብ ውጭ የማይሰጣቸው ስራ ነው የሚሰራው። ስለዚህ እዚህ ጋር ያለው በጣም አድቫንቴጅስ ነው ማለት ነው ለሳውዞቹ። ከዛ እነዚህኞቹ ሲንስ they are industrialists they want to protect themselves from the competition of European industrial products. የአውሮፓ ኢንዱስትሪያል ፕሮዳክቶች ወደ አሜሪካ ገብተው እነሱ ያመረቱት ምርት ጋር እንዳይወዳደሩባቸው ተለቅ ያለ ታሪፍ እንዲጣል ይፈልጋሉ። እነዚህኞቹ ያመረቱትን ቶባኮና ከተን የሚሸጡት ለአውሮፓ ነው። እነሱ ኢንዱስትሪ ስላላቸው ደግሞ የኢንዱስትሪያል ፕሮዳክት የሚያመጡት ከአውሮፓ ነው፣ ከአውሮፓ የመጣ ዕቃ ነው። ስለዚህ በአውሮፓና በሳውዘርን ስቴቶች መካከል ጠንካራ ትስስር ተፈጥሯል። ስለዚህ ታሪፉ ጠንካራ እንዳይሆን ይፈልጋሉ። እሺ፣ ይሄ ታሪፍ ጠንካራ እንዳይሆን ከፈለጉ የትኛው
የአሜሪካ ህግ ጠንካራ እንዲሆን ይፈልጋሉ። የየስቴቶቹ ህግ ጠንካራ እንዲሆን ይፈልጋሉ። ስትሮንግ ስቴት ራይት እንዲኖር ይፈልጋሉ። they were statists። እዚህ ጋር ያለው ደግሞ ፌዴራሊስትስ። የፌዴራሉ ህገ መንግስት የበለጠ ቦታ አግኝቶ ጠንካራ ዩኒየኑን የጠበቀ ሁሉንም እኩል የሚያገለግል ህግ እንዲሆን ይፈልጋሉ። ስለዚህ እነዚህ ሁሉ ዲፈረንሶች ሲብላሉ ቆይተው ፋይናሊ in the second half of the 19th century አንድ ወሳኝ ኢቨንት እንዲከሰት ያደርጋል። 1854 ላይ አንድ ፓርቲ መሰረተ፣ ዘ ሪፐብሊካን ፓርቲ የሚባል። ይሄ ሪፐብሊካን ፓርቲ የተመሰረተበት ዋነኛ ዓላማ ስሌቨሪ ለማስወገድ ወይም አቦሊሽ ለማድረግ እና ይሄን ኮዝ በኖርዝም በሳውዝም ለማዳረስ የተመሰረተ ፓርቲ ነው። እዚህ ውስጥ ይሄ ፓርቲ ከተመሰረተ በኋላ አንድ ትልቅ ሰው ወደ ፓርቲ ይገባል። አብርሃም ሊንከን የሚባል። እንግዲህ ሉክ እነዚህ ሁሉ ዲፈረንሶች አሉ። እርስ በርሳቸው ሲያጋጫቸው ቆይቷል። በዛ ላይ 11 23 ሲደምሯቸው ስንት ነው የሚሆኑ? 34 ስቴቶች። አሜሪካ 55 ስቴት ናት ያላት። ስለዚህ በዛ ሰዓት ያልተያዙ የአሜሪካ ስቴቶች ነበሩ፣ ዌስተርን ስቴትስ የሚባሉ። አሁን ካሊፎርኒያ ምናምን አካባቢ ያሉት ስቴቶች they were not part of አሜሪካ፣ የዩኒየኑ ፓርት አልነበሩ። ነገር ግን ከ1830ዎቹና 40ዎቹ ጀምሮ ብዙ አሜሪካኖች የመሬት ችግር ምናምን እያጋጠማቸው ስለነበረ ወደ ዌስት እየሄዱ ነበረ። እዛ እየፈለሱ ትላልቅ መሬት እየያዙ ራሳቸውን ሀብታም እያደረጉ ነበር እና አዳዲስ ስቴቶች እየተመሰረቱ ነበር ማለት ነው። እነዚህ ስቴቶች የተመሰረቱበት ሂደት ሂስቶሪካሊ ምን ይባላል? ማኒፌስት ደስቲኒ ይባላል። በቃ እግዚአብሔር የፈቀደውን ስራ ለመስራት እና ያንን ሀገር ለማልማት እየሄድን ነው። ስለዚህ እግዚአብሔር የፈቀደውን ነው እያደረግን ያለ ነው የሚል ሃይማኖታዊ ኢለመንት ያለው ጉዞ ያደርጉ ነበረ። ሴትል ያደረጉት ነበረ፣ ኮንከር ያደረጉት ነበረ ያን ኤሪያ። ስለዚህ አሁን አዳዲስ ስቴቶች የአሜሪካ አባል እንሁን ብለው ሲመጡ እነዚህ ኖርዞቹ ፍሪ ስቴት ሆነው እንዲገቡ ይፈልጋሉ፣ ስሌቨሪ የማይፈቅዱ። እነዚህኞቹ ስሌቭ ስቴት ሆነው እንዲገቡ ይፈልጋሉ፣ ምክንያቱም አይዲያላቸውን ወደዛ ማስፋፋት ስለሚፈልጉ። እንግዲህ ስሌቨሪ ዋና ኮዝ ነበር ስንል እነዚህ ሁኔታዎች አይተ ነው። 1854 ላይ ቅድም እንዳልኳቸው ሪፐብሊካን ፓርቲ መሰረተ። ዜን አብርሃም ሊንከን ሜምበር ኦፍ ዚስ ፓርቲ አንድ ነገሮቹን የበለጠ የሚያበላሽው ደግሞ 1860 ላይ አብርሃም ሊንከን ቢካም ፕሬዚዳንት ኦፍ አሜሪካ። ይሄ ሰውዬ የሪፐብሊካን ፓርቲ አባል ነው። he was abolitionist. he was not that much interested in slavery actually, but the very action of election of Abraham Lincoln triggered some suspicion in the southern states. እነዚህ 11 ስቴቶች ላይ ሰውየውን አላመኑትም። ስለዚህ ፌብሩዋሪ 1861 ላይ የመጀመሪያው እርስ በርስ ጦርነቱ እንዲጀመር የሚያደርገው እንቅስቃሴ ተካሄደ። ያን ያካሄደችው ማናት? ሳውዝ ካሮሊና የምትባል ስቴት ናት። ምን አደረገች? ተገንጥያለሁ፣ ከአሜሪካ ወጥቻለሁ አለች። አሁን አብርሃም ሊንከን ዩኒየኑን ማስጠበቅ አለበት እንደ ፕሬዚዳንትነቱ። ስለዚህ እሷን ተከትሎ ደግሞ ሌሎች 10 ስቴቶች ተከተሏት። ምን መሰረቱ? ዘ ሶኮልድ ኮንፌዴሬሲ። አሁን አሜሪካ ለሁለት እኩል ተከፈለች ማለት ሳውዝ እና ኖርዝ 23 ለ11 ቢሆንም ተከፈሉ። እነዚህ ሰፋፊ ግዛቶች ናቸው። እሺ ከዛ ዘ ኢሌክትድ ጄፈርሰን ዴቪስ አስ ፕሬዚዳንት። እንግዲህ ኖርዝ ላይ ማን ተመርጧል? አብርሃም ሊንከን። ሳውዝ ላይ ጄፈርሰን ዴቪስ። ዘን ፎርት ሰመር የምትባል ቦታን ሳውዝ ካሮሊና የምትገኝ ቦታ ላይ የመጀመሪያው ተኩስ ከፈቱ። እነማን? ሳውዘርኖች። therefore this is the beginning of the civil war. now እንግዲህ ጦርነቱ በማንና በማን መካከል የሚካሄደው? በሁለቱ በዩናይትድ እና በኮንፌዴሬሽኖቹ መካከል። ስለዚህ የአብርሃም ሊንከን የመጀመሪያው ዓላማ ስሌቨሪ ማስወገድ ሳይሆን ዩኒየኑን መጠበቅ ይሆናል ማለት ነው። አሁን ፈተና ላይ ሲመጥላቸው ባክግራውንድ ኮዝ ከተባላቸው ስሌቨሪ ነው፣ ኢሚዲየት ኮዝ ከተባለ ግን ዩኒየኑን ማስጠበቅ ይሆናል ማለት ነው የጦርነቱ ዓላማ። then this war, the American Civil War, was the most devastating war that America engaged in. ሰከንድ ወር ላይ ተሳትፋለች፣ ፈርስት ወር ላይ ተሳትፋለች፣ ቬትናም ዋር ላይ ተሳትፋለች። ከዛ በኋላ ብዙ ጦርነቶች ላይ ተሳትፋ እነሱ ሁሉ ተደምረው ሲቪል ዋሩ ላይ የሞተውን ሰው ያክል አልሞተባትም አሜሪካ። ይሄ እንግዲህ ስኬሉን ይነግራቸዋል የጦርነቱን በጣም ከባድነት። and why the war was so devastating? አንደኛው ሁለቱም ቡድኖች
ያላሰለሰ ሁሉም ኃይላቸውን ወደ ጦርነቱ አስገብተዋል። ሎክ በኖርዝ እና በሳውዝ መካከል ያለውን ዲፈረንስ ኖርዙ ሀብታም ነው። ኖርዙ ቴክኖሎጂ አለው። ኖርዙ የመድኃኒት አቅርቦት አለው። ኖርዙ ዓለም አቀፍ ድጋፍ አለው። ኖርዙ የጦር መርከቦችን መጠቀም ይችላል። ይሄ ሁሉ ወደ ሳውዝ ስትሄዱ የለም። አንደኛ ድሃ ነው፣ ሁለተኛ ራሱ ፕሮዳክት አያመርትም፣ የጦር መሳሪያ አያመርትም። ስለዚህ ኖርዞቹ ባህሩን ከያዙት ከአውሮፓ የሚገባ የጦር መሳሪያ የለውም። በሰው ኃይል ቁጥር የተመናመነ ነው። የኖርዙ በጣም ኮንሰንትሬትድ የሆነ ፖፑሌሽን ወደ 23 ሚሊዮን አካባቢ ፖፑሌሽን ነበረው። በዛ ላይ ዓለም አቀፍ ድጋፍ ብዙ የሌለው ነው። የመጨረሻ እና ብቸኛ አድቫንቴጁ ምንድን ነው? ኤክስፒሪየንስድ ጀነራልስ ነበሩት። ምርጥ ጀነራሎች። ለምን ምርጥ ጀነራሎች ነበሩት? ቅድም ወደ ዌስት እየተስፋፉ ነበር ብያቸዋለሁ። ወደ ዌስት ሲስፋፉ የሳውዘርን ጀነራሎች መስፋፋቱን ደግፈው ጦርነቶችን ያካሂዱ ነበር። ከነማን ጋር? ሜክሲኮ ከምትባል ጋር፣ ስፔን የምትባል ሀገር ጋር። ሜክሲኮ እና ስፔን ታውቋቸዋላችሁ። ስፔን የዛኔ ግዛት ነበረ፣ እዛ አካባቢ ጨርሳ አልወጣችም ነበረ። አንድ ኢንዲያንስ ጋር፣ እዛ አካባቢ ያሉ ሎካል ኮሚኒቲዎች ጋር ጦርነት አደርጓል። ስለዚህ ጦርነት የለመዱ ምርጥ ጀነራሎች አሉ። ጦርነቱ ልክ እንደተጀመረ ማን የሚያሸንፍ ይመስል ነበር? ሳውዘርኖቹ የሚያሸንፉ ይመስሉ ነበረ። ነገር ግን አብርሃም ሊንከን ወዲያውኑ ማስተካከያዎችን አደረገ። የመጀመሪያው ማስተካከያ ምንድን ነው? አፖይንትመንት ኦፍ ጀነራልስ። ከነዚህ ጋር የሚመጣጠን ብቃት ያላቸውን ጀነራሎችን ሾመ። በተለይ ኡሊሰስ ኤስ ግራንት የተባለው ታላቅ ጀነራል የጦርነቱን ሚዛን ወደ ኖርዝ እንዲያጋድል ያደረገ ነው። ከዛ ቀጥሎ 2 ተከታታይ ፕሮክላሜሽኖችን አወጀ። የመጀመሪያው ኢማንሲፔሽን ፕሮክላሜሽን፣ ሁለተኛው ሆምስቴድ ሎ። በኦርደር ካየናቸው ሆምስቴድ ሎ ይቀድማል። ሆምስቴድ ሎ ምንድን ነው? ማንኛውም አሜሪካዊ ወደ ምዕራብ ግዛቶች ሄዶ 300 ኤከር መሬት መያዝ ይችላል የሚል ነው። ሁለተኛው በአሜሪካ ምድር ውስጥ ባሪያ የሚባል ነገር የለም አለ። ስለዚህ የምን ጥሪ ያቀረበ? በሳውዝ ውስጥ ያላችሁ ባሪያዎች ሁሉ አምልጣችሁ ወደዚህ ብትመጡ ነፃነታችሁን ታገኛላችሁ አላችሁ። ስሌቭስ ኢን ሳውዘርን ስቴትስ ፍሎክ አረጉ። በድብቅም በምናምን እያመለጡ ወደ ኖርዙ ገቡ። ምን ተባብለናል? ምርጥ ጄኔራሎችን ሾሟል። ሰዎች እንዲያመልጡ በኢማንሲፔሽን ፕሮክላሜሽን አውጇል። ስለዚህ አሁን ሁሉ ነገር በሊንከን እጅ ነው ያለው ማለት ነው። መጨረሻ ላይ ጦርነቱ 1864 ላይ በማን አሸናፊነት ይጠናቀቃል? በኖርዘርን ዩኒየኒስቶቹ አሸናፊነት ይጠናቀቃል። ይሄ ጦርነት አሜሪካ ሳትበታተን ዩናይትድ ሆና እንድትቀጥል ያደርጋታል ማለት ነው። ኢሚዲየትሊ አሜሪካ ከዛ በኋላ ምን ሆና ትመጣለች? የሪኮንስትራክሽን ኤጇ ላይ ትገባለች። ባሪያዎቿን ነፃ ታወጣለች። አሁን የምናውቃት አሜሪካ ታላላቅ ባለሀብቶቿ የሚፈጠሩት ከዚህ ጦርነት በኋላ ነው። ትላልቅ ሬልዌዎች መከፈት ጀመሩ። ነዳጅ ለመጀመሪያ ጊዜ የወጣው ማለት ኮሜርሻል የሆነው ነዳጅ የወጣው አሜሪካ ላይ ነው። በእርግጥ ትንሽ ቀደም ብሎ ነው የወጣው፣ ግን በጣም በብዛት መመላለስና ኢንዱስትሪዎችን ፊድ ማድረግ ይጀምራል። የአሜሪካ የብረት ኢንዱስትሪ በጣም በስፋት ይጀምራል። 1864 ነው አይደል የተባባልነው የመጨረሻው ጦርነቱ። 1900 ላይ አሜሪካ ቢካም ዋን ኦፍ ዘ ሱፐር ፓወርስ ኦፍ ዘ ወርልድ። ከዛ አሜሪካ ተከታታይ የሆኑ የህገ መንግስት ማሻሻያዎችን አደረገች። አሜንድመንት 13 ሁሉም ባሪያዎች ነፃ ናቸው። አሜንድመንት 14 ነፃ ያወጡ ባሪያዎችም ቢሆኑ ዜጎች ናቸው፣ ዜግነት ሰጣቸው ማለት ነው። አሜንድመንት 15 ነፃ ያወጡ ባሪያዎች መምረጥ ይችላሉ የሚል እድል ሰጣቸው። ስለዚህ አሜሪካ የጥቁሮቿም የነጮቿም ዜጎች ትሆናለች የሚል አትሊስት ወረቀት ላይ ሀሳቡ ቀረበ። በእርግጥ ከዛ በኋላ አሜሪካ ሌላ የራሽያል ችግር ውስጥ ትገባለች። ነገር ግን the civil war finally maintained the unity of America and America became the superpower. To revise the origin of American civil war, it was due to slavery and socio-economic differences. በኖርዝ እና በሳውዝ መካከል የነበረ የሶሾ ኢኮኖሚክ ዲፈረንስ ዋናው የጦርነት መነሻ ነው። ከዛ በኋላ የሳውዝ ካሮሊና
ትሪገር ያደረገችው which one of the following states triggered the American Civil War ተብላችሁ ጥያቄ ልትመጣ ትችላለች። ብዙ ጊዜ ትከሰታለች። ሳውዝ ካሮሊና and confusing የሚያደርገው ኖርዝ ካሮሊና የምትባል ስላለች you have to focus on South Carolina and ይሄ ሰውዬ ብዙ ጊዜ ስሙ ይጠቀሳል፣ ፈተና ላይ ይመጣል። Jefferson Davis was the president of the Confederation and ጦርነቱን የመሩት የኖርዘርኑ በተለይ ኡሊሰስ ኤስ ግራንት የሚባል ታላቅ ጄኔራል ነው። እሱ ጦርነቱን በኖርዘርኖቹ እጅ እንዲሆን አድርጓል። ነገር ግን የእሱ ጀግና ጦር አመራር ብቻ ሳይሆን የአብርሃም ሊንከን የወሰዳቸው እርምጃዎች ኢማንሲፔሽን ፕሮክላሜሽን እና ዘ ሆምስቴድ ላው የኖርዘርኑ አድቫንቴጅስ እንዲሆን አድርጎታል። በዚህ ምክንያት አሜሪካ ዩኒየኗን ጠብቃ አሁን የምናውቃት ሀገር ሆና ጠንካራ ስቴት እንድትሆን አድርጓታል። የዛኔ የተሸነፈ ቢሆን ኖሮ ወይም ሲቪል ዋር ዋዝ ኮንክሉድድ ዊዝ ዘ ትራያምፍ ኦፍ ዘ ሳውዝ ሁለት ሀገሮች ይኖሩ ነበር ማለት ነው አሜሪካ ውስጥ። ኤኒዌይስ this is how the civil war came to an end and የዛሬው lesson ተመችቷችሁ ከሆነ ኮሜንት ማድረጋችሁ እንዳትረሱ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ and በቴሌግራም ቲክቶክ እና ዩቲዩብ ላይ ደግሞ ጆይን በማድረግ ተጨማሪ ሌሰኖችን ማግኘት ትችላላችሁ።